الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. ودنا يتكبراتشو የቁርአን ሐለዳ ቅራት ሴንተር ታዳሚያና ተከታታዮች እነሆ ዛሬ የምንቃኘውና የምንመለከተው ሱረቱ አልሙልክ የሁለት ጁዝ ማብቂያ ትምህርት ላይ ደርሰናል ማለት ነው። እንግዲህ በዚህ ልክ እያንዳንዱን ሱራ እየተመለከትን ከዛ ውስጥ እንደዚሁ አሳሳቢ ናቸው በብዛት ሰዎች ተሳቷቸዋል ያሉትን እያስተካከልንና አብረን በጋራ እያነበብን በዚህ ወቅትናል። አልহামዱሊላህ ረቢል ዓለሚን። እንግዲህ ትምህርቱ ከኛ አልፎ ሌሎች ዘንድ እንዲደርስ ትምህርቱ እየተሰጠባቸው ያሉ የቴሌግራም እና እንደዚሁ የዩቲዩብ ቻናሎቻችንን ሰብስክራይብ፣ ሼር ማድረግ ሌሎች ተደራሽ እንዲሆን ሁላችንም የበኩላችንን አስተዋጽኦ ልናደርግ ይገባል የሚል እግረ መንገድ መልእክት ይኖረኛል ማለት ነው። ባረከላሁ ፊኩም። ኢንሻአላህ ማንኛውም በትምህርቱ ላይ የሚኖራችሁ አስተያየት ሐሳብ ካለ ባሉን የአስተያየት ሳጥኖች ላይ መላክና ማድረስ ትችላላችሁ። ኢንሻአላህ ቀጥታ ወደ ሱረቱል ሙልክ ቅራት እንሄዳለን። እንደተለመደው ከ1 እስከ 5 አያ ድረስ እንቀራውና በዛ ላይ ያሉን የተጅዊድ ትንታኔዎችን ሰጥተን ወደ ተቀሩት ከ5 በላይ ወደሚሆኑ አያዎች ደግሞ ሄደን ትምህርቱን እናገባድዳለን ማለት ነው። ዞሮ ዞሮ በዛሬው ዕለት የምናየው ትምህርቱ እንዳጠቃላይ በአንድ ሶፍሐ ነው ማለት ነው። አንድ ሶፍሐ ሙሉ ቀርተን እናየዋለን ማለት ነው። ባረከላሁ ፊኩም። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ተባረከለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم
البصر كرتين ينقلب إليك البصر خاسئا ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير ጥሩ ባሳለፍናቸው በአምስት አካባቢ አያዎች ላይ የምናየውና የምንይዘው የተጅዊድ አህካም ወይም ደግሞ እንደ ስህተት ትኩረት እንዳንሳሳት እኛም ብዙ ሰዎች የተሳሳቱበት ያለውን ነገር ጥንቃቄ እንድንወስድ እሱ ላይ ትኩረት እናደርጋለን። የመጀመሪያው አያ ላይ ብዙ የምናየው ነገር አይኖርም። በዚሁም ሁለተኛው አያ ላይ፣ ሶስተኛው አያ ላይ ስንመጣ አለዚ ኸለቀ ሰብዕ ይህን ደጋግመን እንዳነሳ ነው የቀልቀላ ፊደል ነው፣ መንጠር ይኖርበታል። ካነጠረ ወይ ወደ ፈትሐ አጠገቡ ወዳለው ወደ መጀመሪያው ወይም ሁለቱም ፈትሖች ናቸው፣ ወደዚያ የመዞር ነገር አለው። ሰብዓ ይሆናል ማለት ነው። ይሄ ደግሞ ቀጥታ ቀልቀላውን አላገኘም። አንዳንድ ቦታዎች ላይ ተቃራኒ የሆነ ትርጉም ይቀየራል፣ ተቃራኒ የሆነ ትርጉም ይመጣል። ለምሳሌ ሌላ ቦታ ላይ በብዛት ብዙ ሰዎች የሚሳሳቱት ፊ ሱረት ጋፊር ፈድዑ ላህ ሙኽሊሲን ይህንን ቀልቀላ ሳያደርጉ ይቀርና ፈድዑ ላህ ሆኖ ይመጣል ትርጉሙ ማለት ነው። የመጀመሪያው ትርጉም ፈድ በቀልቀላው ማለት ነው። አንጥሮ ቀልቀላውን ጠብቆ በማንበቡ ነገር ላይ የሚመጣው ትርጉም ምንድን ነው? አላህን ጥርት ያደረጋችሁ ሆናችሁ ለምን እሱን ተገዙት የሚል ሲሆን፣ በሁለተኛው ቀልቀላ ሳይደረግ ደግሞ ፈድዑ ላህ ሲሆን ደግሞ አይ እትሩኩ ላህ አላህን አታምልኩት፣ ጥርት አድርጋችሁ አላህን አታምልኩት፣ ተውት፣ እሱ አላህን ተውት የሚል አደገኛ የሆነ በጣም ከባድ የሆነ ትርጉም ሰጪ ሆኖ ያልፋል። ስለዚህ ጥንቃቄ እንድናረግ ዘንድ ቀልቀላ ማድረግ ወሳኝ ነገር ነው። አንዳንድ ቦታዎች ላይ በዚህ ልክ ትርጉም የሚቀይርበት ሁኔታ አለ። ሌላው ሰብዐ ሰማዋት ሁና ስናደርግ ወይም ኢኽፋ ስናደርግ ድምፅ ወደ ላይኛው ላንቃ መቅጣጨት መቻል ይኖርበታል። ቀጣይ የሚጠብቀው ጣ ነው። ጣ ደግሞ የሚወፍር ፊደል ስለሆነ ጢባቆ ብለን ካቆምን እዚህ ጋር መድ ይኖራል። እሱም መዱል ዒወድ የምንለው ነው። መዱል ዒወድ ተንዊኑን ተክቶ አሊፍ ይመጣል ማለት ነው። ጢባቆ ተንዊኖቹ ስራ አጡ ማለት ነው። ከቀጠልንስ ተንዊኖቹ ቦታቸውን ይዘው ስራቸውን ይቀጥላሉ። እንዴት? ጢባቆን ተግባብተናል። ጥሩ። ሌላኛው እዚህ ሆያ ላይ የምንመለከተው ሚን ተፋኡት እንዳንል ብዙ ሰው ሲያነብ ሚን ተፋኡት ሳይሆን ضم ነው፣ ዋው ضم ነው። ሚን ተፋኡ ብለን ዋው ضمን በትክክል ማንበብ ይኖርብናል ማለት ነው። ሌላው አራተኛው አያ ላይ የምንመለከተው ከጢባቃ ጋር በተያያዘ ይሆናል። ሰማዋት እንዳልነው ሁሉ እዚህም ጋር ያ ድምፅ ኢኽፋ ስናደርግ ወደ ላይኛው ላንቃ መውጣት መቻል ይኖርበታል። ምክንያቱም ከኑነ ሳኪና ቀጥሎ የመጣው ፊደል የሚወፍር ፊደል በመሆኑ። ሌላው ኻሲአ የሚለው ቦታ ላይ ካቆምን ልክ እንደምን ጢባቆ እንዳለው ኻሲአ አለ። ይህም መዱል ዒወድ ነው ማለት ነው። ከቀጠልን ግን ይጠፋል፣ ይህ መድ ይወገዳል። ኻሲአን ኢድጋም ነው የሚሆነው ማለት ነው። ከተንዊን ቀጥሎ ዋው ስለመጣ። ሌላውና የመጨረሻው አያ አምስተኛው አያ ላይ ነው። እዛ ላይ የምንመለከተው ነገር ቢማ ሶ በደንብ እናወፍር። ቢመሳቢሐ እንደ ሳ ሳይሆን ሶ
በደንብ መወፈር ይኖርበታል። እንግዲህ የተቀሩትን አያዎች ደግሞ እንመለከታለን ማለት ነው። وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير